በቴክኒካሊ ማገኘው ገንዘብ ባቋራጭ ማለት ነው አቋም ያስፈልጋል ከየትም ይምጣ ችግር የለውም ይያልን ብንኖር እንደምታዩት ነው ችግር የለውም ችግር ነው የሚያመጣው የነገ ህይወቴ እንዴት ነው የሚቃናው ሐሳቤ ካልተቃና ስራዬ ካልተቃና በአንድ ጊዜ 5 ዲሲፕሊን ለመቀየር አትሞክሩ አንዳንድ ጊዜ ብዙ እናገኝና ጽፈን እችላለሁ ብለን እንጀምራለን ስለዚህ እኔ መልካም ነኝ ብትል ነው እኔ አልረባም ብትል ነው ላንተ እንደዛ ነው ታይሙን ማኔጅ አደረገ ማለት ላይፉን ማኔጅ አደረገ ነው ላይፉን ማኔጅ የሚያደርገው በሐሳቡና በአንደበቱ በድርጊቱ ነው ስለዚህ ቀኑ ደስ ይላል ወይስ አይልም እስቲ ከቀኑ ውስጥ እናንተ ውጡለትና ደስ አይበላው እስቲ ቀኑ ለብቻው ደስ የሚለው አይመስላችሁ ዲሲፕሊን ስለሆነ እኮ ነው ስነ ስርዓት እኮ ነው ሐሳብን መጠበቅ አንደኛው በሐሳቤ ክፉ አስባለሁ ይሄ እኮ ዲሲፕሊን ላክ ኦፍ ዲሲፕሊን ተግባርን ማተውት ችግር የለም ተግባርን ለማገድ ሐሳብን ማገድ ነው ሰነፍረኛ ከሩቅ ይመልሳል የሚለውን አባባል ታውቃላችሁ ስለዚህ ቀኑ በጣም ደስ ይላል አዎ ደስ ይላል ብትል ነው ይደብራል ብትልም ባይዘው ላንተ እንደዛ ነው ለሌሎች ግን አይደለም ስለዚህ እኔ መልካም ነኝ ብትል ነው እኔ አልረባም ብትል ነው ላንተ እንደዛ ነው እንዳልከው ግን እንዳትረባ አድርጎ የሰራ ፈጣሪ የለም በኋላ ሂሳብ ለማወራረድ እንገናኝ ምን እንደምንል እንጂ ኢማጂን እስቲ ሞተን እዛ ስንሄድ እኔ እኮ አልረባም ምናምን ስትል እንዴ እኔ እኮ ነኝ የሰራው እኔ እንደምትረባ አውቃለሁ ይኸውልህ ዳታ ይሄ ሁሉ ጉዴኔ ነው እና ልመለስ የሚባል ነገር የለም ተሰጥቶናል ያው ይሄው ከዚህ በላይ ምን ትፈልጋለህ ኢንስትራክሽን አይ ግን እዛ ሄጄ ኖ እዚሁ አሁን እየተሰጠን ነው ማድረግ አለብን lack of discipline ስለዚህ ዲሲፕሊናችን ኢምፕሩቭ ለማድረግ ማታ እንደዛ እንጠይቅና ፕላን እናርግ ቀን 6 ሰዓት ላይ ቼክ እናርግ የሰራነውና ያልሰራነው እንደገና ማታ ደግሞ ከሰዓት በኋላ የሰራሁት እንዴት ነው በዲሲፕሊኑ መሰረት ሄጃለሁ ወይ ዲሲፕሊኑ ደግሞ ብሬክ ካደረኩኝ ካቋረጥኩኝ ነው እዚህ ጋር አግባብ አይደለም ለነገ ይሄ ከኔ ማንነት አይጠበቅም አሻሽላል ምን ይላል 2 ወር ስጥ ለአንድ ዲሲፕሊን ለአንድ ሀቢት በአንድ ጊዜ 5 ዲሲፕሊን ለመቀየር አትሞክሩ አንዳንድ ጊዜ ብዙ እናገኝና ጽፈን እችላለሁ ብለን እንጀምራለን አስቡት አንድ ሰው ከ5 ሰው ጋር ቢታገል የመሸነፍ እድሉ ማለት ሀቢት ስለሆነ ያሸንፉናል ስለዚህ ምን ማድረግ አለብን አንዱን ለብቻ ነጥለን እየደጋገምን እንቀጠቅጠዋለን ከዛ በሱ ሀቢት እንለወጣለን እሱን ዲሲፕሊን ከቀየርን በኋላ ሌላ ዲሲፕሊን ደግሞ እንደዚህ እናመጣለን በእንደዚህ አይነት ብንሰራ በአመት ውስጥ 2 ወር ብንሰራ 6 ምኖች ይቀየራሉ ለ6 ሀቢት ይቀየራል አይደል እነዚህን 6 ሀቢት ከቀየርን በኋላ በሁለተኛው አመት እንደዚሁ ሌላ 6 እንደው በመጪው 2 አመት ከ12 ተውት 6 ብቻ እንኳን አስፈላጊ ዲሲፕሊን ቢልድ ብናረግ ማስፈልገን አስቀርተን የሚያስፈልገንን ቢልድ ብናረግ ምን አይነት ለውጥ በህይወታችን ላይ ይኖራል ሊስት ካደረጋችሁ ማለት ነው ስለዚህ ሊስት አድርጋችሁ እነዚህን ጻፏቸውና እነሱን በዚህ አይነት ቀይሩ ያ ዲሲፕሊናችንን መቀየር ያዘዴ ነው ሌላው ፖር ታይም ማኔጅመንት ነው ብዙ ሰው ታይም ማኔጅ ሲባል ጊዜንና ህይወትን ለነጣጥሎ ነው የሚያየው ጊዜን አጠፋው ይላል ኖ ጊዜ እኩል ይሆናል ህይወት እኔና እናንተ ህይወታችን በዚህ ስጋ ውስጥ የምንኖርበት ጊዜ በጊዜ ነው የሚለካው ስለዚህ ታይም ኢዝ ላይፍ ማለት ነው ጊዜ ህይወት በሚል ብንለካው ጥሩ ነው ብዬ አምናለሁ ጊዜ ወርቅ ነው ምናምን አይደለም ከወርቅ በላይ ህይወት ነው ለዚህ ነው ስንሞት የሚጻፈው ጊዜያችን ነው በዚህ ሰዓት ኦን ሆነ በዚህ ጋር ኦፍ ሆነ እስከ ዳሽ ነው ማለት የሚጻፈው በዳሽ ውስጥ ምን ተሞልቷል እዛው ምን ሞልተናል እዛው ምን ህይወት ገብቶበታል ሳባክነው ዲሲፕሊን ሳልሆን ስፈራ ስቸር የሚገባኝን ሳላደርግ ሳረፍድ ስዋሽ በህይወቴ ተግባር ያለብኝን ሳልተገብር መደረግ የሌለበትን ሳደርግ ከኖርኩኝ እኮ ያዳሽ ባይኖር እቺ ምድር የተሻለች ትሆን ነበር በህይወቴ ግን እንኳንም መጣሁ ማለት አለብኝ ወደዚህ ምድር እስከዛሬ ያሳለፍኩት አይደለም ከዚህ በኋላ ከመላበሰው አዲስ ዲሲፕሊን ከዚህ በኋላ ለጊዜ የምሰጠው ቫልዩ አገራትን እኮ ስታዩ ሀብታቸው የሚለካው በምንድነው ህዝቡ ለጊዜ ያለው ዋጋ ነው አለቀ ምንድነው ሙያሽ በዛ በሙያችን እንዴት ነው ያገለገልን ስራ ላይ ነኝ ኦነስት በዛ ሰዓት የግል ነገር አልሰራም አለቃ ኖረም አልኖረም ታማኝ ለማ ለራስ እንደዛ ስትሆኑ በራስ መተማመናችሁ ከፍ ያለ ይሆናል ማረፍ ኖሮባችሁ ብታርፉ በዛ ሰዓት አለቃችሁ ሲመጣ ትንሽ ደከም ብሎኝ አረፍ ይያልኩ አለቃ ሲመጣ እንትን የሚሉዋል ቫይብሬት የሚያደርጉ ማለት ነው ማረፍ ባለ ግጥም አርገ ከሰራ ግጥም አርገ አረፍ ሶሪ የሥራ ሰዓት ነው ግን ትንሽ ደክማኝ ነበር ምክንያቱም ማታም ወስጄ እየሰራው ነበር ሰሞኑን መደዳውን እንትን ላይ ነበርኩኝ በዚህ ምክንያት ይቅርታ ተገቢ አይደለም ግን አረፍ ማለት አስፈልጎኛል እንዴ አይነት ኮንፊደንስ የሚገነባው ኦነስት የሆነ ሰው ነው ካልሆነ ግን አለቃ እንደዚህ ምን ማለት ነው ይሄ ኪንደርጋርተን እኮ ማለት ነው ትልቅ ሰው ሆነ
ትልቅ ሰው ሆነን እንደ ህፃን አክት የምናደርገው በቃ ህፃንነት ማለት ይሄ ነው። ዲሲፕሊንድ መሆን ያስፈልጋል። ስለዚህ ጊዜ አጠቃቀማችንን በቀን ውስጥ ስንት ሰዓት ነው የምትተኙት? እኔ ኢትዮጵያ ውስጥ ከ6 ሰዓት በላይ መተኛት ትልቅ በሽታ ነው። ሰው ይጋደመዋል አይገልጸውም። ማለት የእንቅልፍ ሰዓት ሁሉ የሚባል ካልሰራ እንዴት ይተኛል? ካላነበበ እንዴት ይተኛል? የነገ ህይወቴ እንዴት ነው የሚቃናው? ሐሳቤ ካልተቃና፣ ስራዬ ካልተቃና፣ ቁጭ ብዬ ነገ ምንድነው ማድረግ ያለው? ለጸሎት ጊዜ ካልሰጠሁኝ፣ ስፒሪቹዋሊ ሰፖርት ኮኔክትድ ካልሆንኩኝ እንዴት አድርጌ ነው የምለወጠው? ከየት አመጣዋለሁ? ከየት ነው የማመጣው? ማለት ሊትራሊ ለዚህ እኮ ነው ሰው ቁጭ ብሎ ምን ያስባል? በቴክኒካሊ የማገኘው ገንዘብ ባቋራጭ ማለት ነው። እና ሊትራሊ ሰዎች ማይንድ ውስጥ አሁን ትክክል ሆኗል። ማጭበርበር ራሱ ትክክል ሆኗል። ጥሩ ገቢ የሚገኝበት ማለት እኮ በንጹህ ላብ ማለት ነው። ኢትዮጵያውያን የምንታወቀው በትክክለኛ ማንነታችን። አሁን የተበላሸውን ተውትና የሰው ላብ አይነካም። ይነካል? የሰው ላብ እንዳይቀላቀልብህ ይባላል አይባልም? የሰው እንባ እንዳይመጣብህ እሱን ኑሩት። የሰው እንባ የሰው ላብ ኢነርጂ ኔጌቲቭ ኢነርጂ አንተ ውስጥ እንዳይመጣ ነው። ሰው ላብ ያላበበትን አንተ ብትበላ ለጊዜው ሆድ ሊጠግብ ይችላል፣ ለዘላለም ግን ትራባታለህ። መራብ ብቻ አይደለም የሰውን ነገር ከወሰድክ። ስለዚህ የሰው ነገር የሰው ነው እንዳይቀላቀልባችሁ። ገንዘብ እንኳን የጠፋ መንገድ ላይ እኮ የጠፋ ገንዘብ ያ የጠፋበት ሰው እኮ እያለቀሰ ነው ባይዘው። እኛ ዘንድሮ ችግር የለብንም ስልክ እንትን የተሰረቀ የሚሸጥበት ቦታ ብለው ሄደው የሚገዙ ሰዎች አሉ። ያ ሰው አልቅሶበታል። ግልጽ ነው። ያ ሰው ኢሞሽናል አታችመንት አለው። the energy is connected to it። ከዛ እነሱን ስልኮች ከያዛችሁ በኋላ ኑሮ እንዴት ግራ እንደገባው ራሱ ልብ በሉ። ስለዚህ እናንተ ሰርታችሁ ባመጣችሁት ነገር እንኳን ገንዘቡ የኔ ነው ስለሆነ አይደለም፣ የምትገዙት ነገር ንጹህ ካልሆነ ኢነርጂው ፎሎ ያደርጋችኋል። ስለዚህ we need to pray። በዚህ ዘመን በተለይ በጣም ጸሎት ሁሉ ጊዜ ያስፈልጋል። ጠብቀኝ ማለት ያስፈልጋል። ገንዘብ ስላለን ብቻ ማግኘት አይደለም። የሰው ላብና የሰው እንባ ያለበት ነገር እንዳይቀላቀልብኝ። ርቦኝ ብኖር ይሻላል፣ ታርዤ ብኖር ይሻላል፣ በጭራሽ እንደዚህ ካንተ ጋር መቆየት እፈልጋለሁ የሚል ምን ያስፈልጋናል? አቋም ያስፈልጋናል። ከየትም ይምጣ ችግር የለውም እያልን ብንኖር እንደምታዩት ነው። ችግር የለውም፣ ችግር ነው የሚያመጣው። ሃየር ቫይብሬሽን ያለበት፣ ብሌሲንግ ያለበት፣ ፍቅር ያለበት፣ መተሳሰብ ያለበት፣ መተጋገዝ ያለበት፣ የይቻላል መንፈስ ያለበት፣ በጎ ነገር እናርግ ማድረግ ያለበት፣ ልስጥ የሚል ነገር ያለበት፣ በጎ አንደበት የሚወጣበት ቦታ ልዋል የሚል ፈቃድም እንደዚሁ ያስፈልገናል። ታይም ማኔጅመንት ሲባል ጊዜውን ብቻ በዚህ ሰዓት መተኛት፣ በዚህ ሰዓት መነሳት፣ ሰፊ ስራ መስራት ብቻ አይደለም። ንጹህ ስራ በሰዓት ውስጥ መስራትም እንደዚሁ ነው። ታይሙን ማኔጅ አደረገ ማለት ላይፉን ማኔጅ አደረገ ነው። ላይፉን ማኔጅ የሚያደርገው በሐሳቡና በአንደበቱ በድርጊቱ ነው። በዛ ሰዓት ምን ሐሳብ ምን ድርጊት አድርጋችኋል? በቀን ውስጥ ስንት ሰዓት ራሳችሁን ዴቨሎፕ ለማድረግ ትሰራላችሁ? እስቲ እንደዚህ አይነት ፕሮግራም ያለው ይሄን ያክል ደቂቃ ወይም ሰዓት አስቤ አርሜ ያቀጄ ደቂቃ አለው ተጽፏል። እዚህ ቦታ ላይ ገብቼ ፐርሰናል ዲቨሎፕመንት፣ እዚህ ቦታ ላይ ንባብ፣ ራሴን ማሳደግ። የማሳደጊያ ሰዓት ያላችሁ ሰዎች የማሳደጊያ ሰዓት ከሌለን ኒውትራል የመሆኛ ሰዓት የሚመስላችኋል? ያለን የኛ አሮጌ መረጃ ነው ያለን። አዲስ መረጃ እየተጠራቀመ ሲመጣ እኛ አሮጌ ከያዝን እየወደቅን ነው የምንመጣው። ሰርቫይቭ ማድረግ ያቅተን ቀስ በቀስ ከኑሮ እየወጣን ነው የምንመጣው። ስለዚህ አፕዴትድ መሆን አለብን፣ ኢንፎርምድ መሆን አለብን። ሐሳብን ሁሉ ጊዜ መግራት መቻል አለብን። ሐሳብ የኔ ህሊና ውስጥ ያለ ስለሆነ የኔ ሐሳብ ነው። ሐሳቤ የወደቀ ሆኖ ያለፈ የተሻገረ ውጤት ማግኘት አልችልም። ስለዚህ ሐሳቤን ማስተካከል አለብን።